ዛሬ የምንመረምረው በታሪክ ውስጥ ካሉ እጅግ በጣም ዘኘና አከራካሪ ጽሑፎች አንዱን ነው። አዎ፣ ስለ ዘፍጥረት መጽሐፍ የፍጥረት ታሪክ ነው የምናወራው። እስቲ በጥልቀት እንየው። እንግዲህ ብዙ ሰው የዘፍጥረትን ታሪክ ሲያስብ ይሄ ተረት ነው ብሎ ሊያስብ ይችላል። ግን እውነት እንደዛ ነው ወይስ ከጀርባው በጣም የተራቀቀና ሆን ተብሎ የተሰራ ንድፍ አለ? እስቲ እንመልከት። በጠለቀ ስንመረምረው ነገሩ በጣም አስገራሚ ነው። እሺ፣ ወደ ሳይንሱ ከመግባታችን በፊት መጀመሪያ ጽሑፉን ራሱን እንፈትሸው። ምክንያቱም አንዳንዶች እንደሚሉት በዘፍጥረት ምዕራፍ 1 ውስጥ ልክ እንደ ኮድ አይነት የተደበቀ ነገር አለ። ታሪኩ የሚጀምረው መነሻው ላይ አንድ ችግር በማቅረብ ነው። ጽሑፉ ምድር ቅርጽ የለሽ እና ባዶ ነበረች ይላል። እዚህ ጋር ሁለት ቁልፍ ችግሮች አሉ ማለት ነው፣ ቅርጽ የለሽ እና ባዶ። የሚገርመው ነገር ስድስቱ የፍጥረት ቀናት በሙሉ እነዚህን ሁለት ችግሮች በቅደም ተከተል ለመፍታት ነው የተዋቀሩት። እዚህ ጋር ያለው አወቃቀር በጣም ያስደንቅ ነው። እስቲ ተመልከቱት። የመጀመሪያዎቹ 3 ቀናት ማለትም ቀን 1፣ 2 እና 3 ቅርጽ ለሌለው ነገር ቅርጽ ይሰጣሉ። ከዛስ ቀጣዮቹ 3 ቀናት ቀን 4፣ 5 እና 6 እነዚህን ነው የተፈጠሩትን ቦታዎች ይሞላሉ። ቀን 1 ላይ የተፈጠረውን የብርሃንና ጨለማ ቦታ በቀን 4 በፀሐይና ጨረቃ ይሞላሉ። ቀን 2 ላይ የተፈጠረውን ሰማይና ባህር በቀን 5 በአዕዋፍና ዓሣ ይሞላሉ። በጣም ፍጹም የሆነ ማመጣጠን ነው ያለው። ግን ታሪኩ በዚህ ብቻ አያበቃም። ከዚህ ስነ ጽሑፋዊ መዋቅር በተጨማሪ ጽሑፍ ውስጥ የተሸመኑ አስገራሚ የቁጥር ንድፎችም አሉ። ለምሳሌ ቁጥር 3ን እንወስድ። ይህ ቁጥር በታሪኩ ውስጥ ደጋግሞ ብቅ ይላል። እግዚአብሔር ነገሮችን ሲፈጥር፣ ሲጠራ፣ ሲሰራና ሲባርክ ብዙ ጊዜ በ3 ነገሮች ስብስብ ውስጥ እናገኘዋለን። ይሄ በአጋጣሚ ነው ለማለት ያስቸግራል። ከዛ ደግሞ ቁጥር 7 አለ። 7 በብዙ ባህሎች ውስጥ የፍጹምነት ቁጥር ነው። ታሪኩ በሙሉ በ7 ቀናት ውስጥ ነው የተቀረጸው። ደግሞም እግዚአብሔር ፍጥረቱን ተመልክቶ መልካም ነው ያለው ስንት ጊዜ ይመስላችኋል? አዎ፣ በትክክል 7 ጊዜ ነው። በመጨረሻም ቁጥር 10 አለን። 10 ደግሞ የሙሉነት ቁጥር ተደርጎ ይወሰዳል። በምዕራፍ ውስጥ እግዚአብሔር ይሁን ወይም ተመሳሳይ ትእዛዝ የሰጠው 10 ጊዜ ነው። ስለዚህ አወቃቀሩ በጣም ሆን ተብሎ የተሰራ ይመስላል። እሺ፣ ጽሑፉ በራሱ በጣም የተራቀቀና ውስብስብ መዋቅር እንዳለው አየን። አሁን ትልቁ ጥያቄ ይመጣል። ይህ ጥንታዊ ጽሑፍ ከዘመናዊ ሳይንስ ጋር ሲነጻጸር እንዴት ይቆማል? ብዙ ጊዜ ክርክሩ የሚጀምረው በጊዜ ላይ ነው። ዘፍጥረት ስለ 6 ቀናት ሲናገር፣ ሳይንስ ደግሞ ስለ ቢሊየን ዓመታት ይናገራል። ይሄ ግልጽ ልዩነት ነው። ግን የሚያስገርመው ነገር ደግሞ አለ። የፍጥረት ቅደም ተከተሉን ስንመለከት መጀመሪያ ሕይወት በባህር ውስጥ፣ ከዛ በየብስ፣ መጨረሻ ላይ ሰው መፈጠሩ ከሳይንስ ግኝቶች ጋር በጣም ይቀራባል። ሌላ ግጭት የመሰል ነገር አለ። እጽዋት በ3ኛው ቀን ተፈጥሮ፣ ፀሐይ ግን በ4ኛው ቀን ተፈጥሮች ይላል። እንዴት እጽዋት ያለ ፀሐይ ብርሃን ሊኖሩ ቻሉ የሚል ጥያቄ ይነሳ። ነገር ግን አንዳንድ ማብራሪያዎች እንደሚሉት ምናልባት ፀሐይ ቀድማም ነበረች፣ ነገር ግን በወፍራም ደመና ወይም ጉም ተሸፍና ስለነበር ከምድር ገጽ መታየት የጀመረችው በ4ኛው ቀን ነው። ይህ ደግሞ ሳይንሳዊ መሰረት ያለው ሐሳብ ነው። እንግዲህ ግጭቶችም አሉ፣ ስምምነቶችም አሉ። ታዲያ እነዚህን ውጥረቶች ይዘን በሳይንስና በቅዱሳት መጻሕፍት መካከል ያለውን ግንኙነት እንዴት ነው መረዳት የምንችለው? ምን አይነት የአስተሳሰብ ማዕቀፍ ነው የሚያስፈልገን? በአጠቃላይ ይህንን ግንኙነት ለመረዳት የሚሞክሩ ሰዎች 3 ዋና ዋና መንገዶችን ይከተላሉ። እስቲ እያንዳንዳቸውን እንያቸው። እነዚህ 3ቱ መንገዶች እንግዲህ የመጀመሪያው ውድቅ ማድረግ ነው፣ ማለትም አንዱን መርጦ ሌላውን ማካድ። ሁለተኛው መነጠል ነው፣ ሁለቱን እንደማይገናኙ ተለያዩ ነገሮች ማየት። ሶስተኛው ደግሞ ማቀናጀት ነው፣ ሁለቱም የሚነግሩንን እውነት ለማስማማት ሞከር። የመጀመሪያው መንገድ ውድቅ ማድረግ
ነገሩን ወይም በሚል እይታ ነው የሚያየው። ወይ ሳይንስ ትክክል ነው ወይ መጽሐፍ ቅዱስ፣ ሁለቱም አንድ ላይ ትክክል ሊሆኑ አይችሉም ይላል። ችግሩ ይህ አካሄድ ከሁለቱ አንዱ የሚያቀርበውን ብዙ ዕውቀትና ማስረጃ ችላ እንድንል ያስገድደናል። ሁለተኛው መንገድ መነጠል ነው። ይህ አመለካከት በሁለቱ መካከል ግድግዳ ይገነባል። ሳይንስ እንዴት እና መቼ የሚለውን ይመልሳል፣ መጽሐፍ ቅዱስ ደግሞ ማንና ለምን የሚለውን ይመልሳል ይላል። ስለዚህ በፍጹም አይጋጩም። ይህ ግጭትን ያስወግዳል፣ ግን ደግሞ የመጽሐፍ ቅዱስ ታሪኮችን ታሪካዊ መሰረት የሌላቸው የሞራል ተረቶች ብቻ አድርጎ የመመልከት አደጋ አለው። ሶስተኛው መንገድ ማቀናጀት ነው። ይህ አካሄድ ከሁለቱም እውነትን ለመቀበል ይሞክራል። ሳይንሳዊ ቲዎሪዎች በጊዜ ሂደት እንደሚለወጡና እንደሚያድጉ ይቀበላል። በተመሳሳይ የጥንት ጽሑፎችን የምንረዳበት መንገድም በጊዜ ሂደት ሊጠለቅና ሊሻሻል እንደሚችል ያምናል። ስለዚህ ተለዋዋጭነትን እና ክፍት አእምሮን ይጠየቃል። እስካሁን ያየነው ምዕራፍ 1ን ነው። አሁን እስቲ ወደ ምዕራፍ 2 እንሸጋገር። እዚህ ላይ ልክ ካሜራ ከሰፊው የጠፈር እይታ ዙም አድርጎ አንድ ቦታ ላይ እንደሚያተኩር ሁሉ ታሪኩም ከዩኒቨርስ እይታ ወደ ሰው ልጅ የግል ታሪክ ይገባል። ይህ ለውጥ በጣም ግልጽ ነው። ለምሳሌ በምዕራፍ 1 እግዚአብሔር ኤሎሂም ወይም አምላክ ተብሎ ሲጠራ፣ በምዕራፍ 2 ደግሞ ያህዌ ኤሎሂም ወይም እግዚአብሔር አምላክ ይባላል። ይህም ይበልጥ ግላዊ ስም ነው። የሰው ልጅም ወንድና ሴት ከሚል አጠቃላይ መግለጫ ወጥቶ አዳም እና ሔዋን ወደሚባሉ ግለሰቦች ይሸጋገራል። ይሄ ሁለተኛው ምዕራፍ እንግዲህ የሰው ልጅ ሕይወት ትርጉም በሶስት ዋና ዋና ግንኙነቶች ላይ እንደተመሰረተ ነው የሚያሳየው። ከበላያችን ካለው ከእግዚአብሔር ጋር ያለን ግንኙነት፣ ከጎናችን ካሉ ሌሎች ሰዎች ጋር ያለን ግንኙነት እና ከበታቻችን ካለው ከተፈጥሮ ጋር ያለን ግንኙነት። የእነዚህ ሶስቱ ግንኙነቱ ጥምረት የሚፈጥረው ነገር ሰላም ይባላል። ሰላም ወይም በዕብራይስጡ ሻሎም ማለት ጦርነት አለመኖር ብቻ ሳይሆን ፍጹም የሆነ ስምምነት ማለት ነው፣ ከእግዚአብሔር ጋር፣ ከሰዎች ጋር እና ከተፈጥሮ ጋር። ስለዚህ ነጥቡ ይሄ ነው። የዘፍጥረትን ታሪክ እንደ ስነ ጽሑፍ ወይም እንደ ስነ መለኮት ብንመለከተውም ሰው መሆን ማለት ምን ማለት እንደሆነ የሚያሳይ ጥልቅ የሆነ ንድፍ ያቀርብልናል። ዛሬ እንዲህ በተከፋፈለ ዓለም ውስጥ ስንኖር ከዚህ የጥንት የሰላም ወይም የስምምነት ራዕይ ምን ልንማር እንችላለን? ይህ ሊታሰብበት የሚገባ ጥያቄ ነው።